ባይ ዘ ዌይ እኔ ለማመን ከብዶኛል። ምን እንደምላችሁ እንኳን አላውቀውም። ሰላም ጤና ይስጥልን። ይህ አክስቴ ቤዛ የዩቱብ ቻናላችን ነው። ቻናላችንን ሰብስክራይብ በማድረግ የመቀላቀልና ቤተሰብ የመሆን መብታችሁ የተጠበቀ ነው። የዛሬውን ቪዲዮ ላይክ በማድረግ እንድትጀምሩ ከወዲሁ አሳውቃችኋለሁ። ዛሬ በጠቅላላ እንደ ኢትዮጵያ ጥሩ ስሜት ላይ አይደለንም። ምክንያቱም በጣም የምንወደው በጣም የምናከብረው በጣም በስራዎቹ ብዙ የተጠቀምንበት ብዙ የተዝናናንበት በስራዎቹ ብዙ የተደሰትንበት በየሁላችንም ቤት የማናጣው የፈገግታችን ሚስጥር የፈገግታችን ምንጭ የሆነው አርቲስት ነፃነት ወርቅነህ እልፈቱን ከሰማሁት ሰዓትና ከሰማሁት ደቂቃ ጀምሮ እስካሁን መረጋጋት ተስኖኛል። ማለት እናንተ የሰማችሁበት እናንተ የተቀበላችሁበት እንዴት እንደተቀበላችሁት አላውቅም። እኔ እስካሁን ማመን ከብዶኛል። የሚይዘው የሚጨብጠው ነገር የለም። እውነቴን ነው የምላችሁና ነገር ግን በስራዎቹ ነፃነት ወርቅነህ ሁላችንም ቤት ውስጥ አለ። ነፃነት ወርቅነህ ያልገባበት ቦታ የለም። እያንዳንዳችንን ቤት አንኳኩቶ የገባ አርቲስት ማን ነው ቢባል በቀዳሚነት የሚጠራው ነፃነት ወርቅነህ ነው። እውነቴን ነው የምላችሁ። ማለት ገና ወደ ኢቢኤስ እንኳን ከመምጣቱ በፊት በምናውቃቸው በኮሜዲያን ፊልሞቹ በብዙዎቻችን ልብ ውስጥ የቀረ አርቲስት ማን ነው ቢባል እኔ ቀድሜ የምጠራው ነፃነት ወርቅነህ ነው። እንደው የሌሎችን ስራ ለማኩሰም እና ለማንቋሸሽ ወይም ዝቅ ለማድረግ ግን ፈልጌ አይደለም። ግን እንደ ሀገር ትልቅ ሀዘን ወድቆብናል። የኔ ከብዶኛል። ቤተሰቡ እንዴት እንደሚጽናና አላውቅም። ፐርሰናሊ እኔ በጣም ከብዶኛል። እንግዲህ እንደ ሚዲያ ሰው ለመረጃ ነው የገባሁት፣ መረጃ ልሰጣችሁ። እኔ ምናልባት ጤነኛ ሆኖ እንደተመለሰ ነው እንግዲህ ሁላችንም የሰማነው በቅርብ ሰላም ሆኖ ጤናው ተመልሶለት ምናልባትም ሙሉ በሙሉ ባይሆንም በሆነ አይነት ደረጃ ጤናው እንደተመለሰና ጥሩ አይነት የጤና ሁኔታ ላይ እንዳለ ተረጋግጦ ነው ወደዚህ የመጣው። አሁን ላይ ግን ያለው አሟሟቱ ለሁላችንም ትንግርት ነው። በጣም ትንግርት፣ በጣም አስደንጋጭ፣ በጣም ውስብስብ ነው። እነዚህ እንግዲህ እስካሁን መረጃ በማጠናከር ላይ ነው ያለ ነው። ስለ አሟሟቱ መጨረሻ ላይ ስለተነገራቸው ንግግሮች ከዚህም ባሻገር መጨረሻ ላይ ሲሞት አብረውት የነበሩት እነማን ናቸው፣ ምንድናቸው፣ ምን ብለዋል የሚለውን ደግሞ በደንብ አጠናክሬ በቀጣይ በደንብ አድርጌ እመጣበታለሁ። ሙሉ መረጃ ሲኖረኝ ነው ብዙ ጊዜ ሚዲያ ላይ የምቀርበው። አሁን ግን ኖርማሊ ሀዘኔን ለመግለጽና ለኢትዮጵያ ሕዝብ መጽናናትን ለመመኘት ነው በዋናነት የመጣሁት። ነገር ግን ሙሉ መረጃዎች ተደራጅተው ወደ እጄ ከገቡ በኋላ ደግሞ እንዴት ሞተ፣ በምክንያት ሞተ የሚሉትን ነገሮች ደግሞ በሰፊው ለማብራራት እሞክራለሁ። አንዳንድ ቲክቶክ ላይም ዩቱብ ላይም እንደው ፎሎወርስ ለማግኘት ወይም ደግሞ ሰብስክራይበር ለማግኘት ሰክነው መረጃ ሳያጣሩ እየለቀቁ ያሉ ሰዎች አውቃለሁ አሉ እና እየታዘብኩ ነው። ባይዘወይ አሁን ይህን ቪዲዮ ለመስራት ስመጣ ከቲክቶክ ወጥቼ ነው የመጣሁት እና እያንዳንዱ መረጃ አለኝ የሚለው ሰው በጣም ብዙ አይነት ማይታወቅጡ ማያዝ መረጃ እያወጡ ሲናገሩ ሰምቻለሁ እና ለምንድነው እንደዚህ የሚሆነው? ግድ የለም እንረጋጋ፣ ሰከን እንበል። ገና ካረፈ ሰዓታት ናቸው አይደለ ያለፉት። ቢያንስ መረጃ ለመውጣት እንኳን ትንሽ ጊዜ ያስፈልገዋል እና
አሁን ላይ መረጃዎች ሴኪዩር ተደርገዋል። መረጃዎቹ ወጥተው ግን ትክክለኛው መረጃ ለህዝብ ብናደርስ በጣም ደስ ይላል። ነገር ግን እንዲሁ በፍጥነት የማይሆን መረጃ ለሚሰጡ ቲክቶከሮችም ሆነ ለሚሰጡ ዩቱበሮች በዚህ አጋጣሚ እንደው ጥንቃቄ እንዲደረግ የበኩሌን እንዲሁ አስተያየት እናገራለሁ። ከዚያ ውጪ የተሰማኝን ጥልቅ ሐዘን ለመግለጽና ለቤተሰቦቹ፣ ለቅርብ ወዳጆቹ፣ ለኢቢኤስ ቲቪ እንዲሁም ደግሞ ለወዳጅ ዘመዶቹ ሁሉ ስፔሻሊ ለባለቤቱ፣ ለልጆቹ መጽናናትን እመኛለሁ። ነፂን ያጣው የነፂ ቤተሰብ ብቻ አይደለም። ነፂን ያጣችው የነፂ ባለቤት ብቻ አይደለች። እንደ ኢትዮጵያ ነፃነት ወርቅነህን አጥተነዋል። እንደ ኢትዮጵያ ነፃነት ወርቅነህን በማጣታችን ተጎድተናል። በጣም ልብ ይሰብራል። ስለዚህ የተሰማኝን ጥልቅ ሐዘን በዚህ መንገድ ከገለጽኩት፣ በቀጣይ ደግሞ መረጃዎችን አጠናቅሬ እስክመለስ ድረስ እንግዲህ ለሁላችሁም በትዕግስት እንድትጠባበቁ አደራ ላለው የተለያዩ መረጃዎችን እየሰማችሁ እንዳትወናበዱ። ብዙ ሰዎች እየደወሉልኝ ነው፣ ስልክ አላነሳም እስካሁን ድረስ። ስለዚህ ትክክለኛውን መረጃ ጊዜ በድጋሚ እስክመለስ ድረስ ቸርን ሰንብት። መልካም ቆይታ።